ኦሜፕራዞል መቼና ለምን በባዶ ሆድ ይወሰዳል? ኦሜፕራዞል መቼና ለምን በባዶ ሆድ ይወሰዳል? የጨጎራ አሲድ መድኃኒት የዶክተር ማብራሪያ። አቅራቢ ዶክተር አብርሃም ነኝ። ሰላም ውድ የቻናላችን ተመልካቾች ጤና ይስጥልኝ። ዛሬ የምንመለከተው በጣም የተለመደ የጨጎራ መድኃኒት የሆነውን ኦሜፕራዞል ነው። ብዙዎቻችሁ ይህንን መድኃኒት ስትወስዱ በባዶ ሆድ ወይም ከምግብ በፊት እንድትወስዱ ተነግሯችኋል። ለምን እንደሆነ ታውቃላችሁ? ዛሬ ይህንን ጉዳይ በዝርዝር እናብራራለን። እስከ መጨረሻው አብራችሁኝ ቆዩ። ኦሜፕራዞል ምንድነው? እንዴትስ ይሰራል? ኦሜፕራዞል የፕሮቶን ፓምፕ ኢንሂቢተር (PPI) ተብሎ በሚጠራው የመድኃኒት ክፍል ውስጥ ይመደባል። ይህ መድኃኒት የሆድ አሲድ ምርትን በከፍተኛ ሁኔታ የሚቀንስ ነው። የኛ ጨጎራ ውስጥ የሆድ አሲድ የሚመረተው ፕሮቶን ፓምፕ በሚባሉ ልዩ የሕዋስ ክፍሎች አማካኝነት ነው። ምግብ ከበላን በኋላ መድኃኒቱን ብንወስድ ፓምፖቹ ቀድመው ሥራ ስለጀመሩና አሲድ ማምረት ስለጀመሩ መድኃኒቱን እነሱን የማገድ አቅሙ በጣም ይቀንሳል። ይህም ማለት መድኃኒቱን እንደወሰድን ይቆጠራል እንጂ በቂ ፈውስ አንገኝም ማለት ነው። ይህ መረጃ ለሌሎች እንዲደርስ ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ለጤናችሁ የሚሆኑ ተጨማሪ መረጃዎችን ለማግኘት ቻናሉን ሰብስክራይብ አድርጉ። ስላዳመጣችሁኝ አመሰግናለሁ። ጤና ይስጥልኝ።